አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛልኝ። ሁላችሁንም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ዛሬ ይዤላችሁ የመጣሁት አብርሽና ሩታን ነው። ሀይሚና ብሩኬ ዛሬ ቪዲዮ በቤታቸው አልለቀቁም። ብሩኬን ግን በሌላ ሰው ቤት አይቼዋለሁ፣ በዲያኒ ቤት ማለት ነው። እኔ ግን የቪዲዮውን አላየሁም፣ በታምኔል ነው ያየሁት ማለት ነው። እና እንግዲህ ሱሲን ከዲያኒ ጋር ለማስታረቅ ሂዶ ይሆናል ማለት ነው። ቪዲዮውን ስላላዳመኩኝ ለማውራት ትንሽ ይከብደኛል ማለት ነው። ምን ምን እንዳሉ አላዳመጥኩም፣ ታምኔል ብቻ ነው ያየሁት። እና ያው ትናንትና አስታርቀኝ እያለች ስለነበረ ምናልባት እሷን ላይ ያስታርቅ ሂዶ ነው ብዬ አስባለሁ። እንግዲህ ሀይሚና ብሩኬ ነገ ታርቀው እንደሚመጡ ተስፋ አለኝ። ወደ ቀጣይ ሰይድላችሁ እንግዲህ አብርሽና ሩታ ናቸው ማለት ነው የዛሬዎቹ እማወራላችሁ ማለት ነው። ስለነሱ ይሆናል። ቪዲዮ ላይክ አድርጉ ማለት ነው። እና አብርሽ እንግዲህ ሰሞኑን ያው እንዳያችሁት ሴት በመካከላቸው ገብታ መሰለኝ እና ጠብ ጭቅጭቅ ተፈጥሯል በመካከላቸው በአብርሽና በሩታ መካከል ማለት ነው። በእነሱ መካከል ግን ምን ነው ጭቅጭቅ ይበዛል፣ በሰላም ነው ዲራማ ይበዛል አይደል? ለማንኛውም እና ትናንትና እንዳያችሁት አብርሽ ቪዲዮ ሰርቶ ነበረ ማለት ነው። ቪዲዮ ሰርቶ ነበረ። ነፂን አግኝቷት ነበረ። መጀመሪያ እሷን አረጋግቼ ከዛ በኋላ ሩታንና እሷን አገናኛቸዋለሁ ምናምን ብዬ አስቤ ቪዲዮ ዛሬ ላገኛት ወስኜ ብሎ ያው ሰርቷል። ትናንትና ያው ቪዲዮውን አላመጣውም እንጂ ቪዲዮ ሰርቷል ትናንትና ማለት ነው አብርሽ እና ስለዚህ ትናንትና ኮመንታተሮችም ለምንድነው ያገኛት የሚልም የሚወቅስ ነበረ። ሩታን እንዴት አደርጋለሁ በሩታ ላይ የሚልም ነበር። ኮመንታተሮች በጣም በቃ ሁሉም የራሱን አስተያየት እየሰጠ ነበረ። ትናንትና ቪዲዮውን አይቼ ግን አልሰራሁባቸውም ማለት ነው። ዛሬ ግን ሩታ በጣም ተናዳ በጣም ተናዳ ያው በባለፈው እንዳያችኋት ሻንጣ ይዛ ልትወጣ ነበረ። እንግዲህ ተስማምተው ተረጋግታ ተመካክረው ይመስለኛል ቤቷ ተቀምጣለች። ግን የነፃነትን ለማግኘት አብረው ነበር የተስማሙት ማለት ነው። አብረው ሊያገኟት ነበር የተስማሙት። አብርሽ ደግሞ መጀመሪያ አገኛት ማለት ነው። ይሄን ሲያደርግ እንግዲህ ሩታ በጣም ተናዳለች። ብትናደድም አልፈርድባትም። እኔ ከሷ ጎን ነኝ። ምክንያቱም አንደኛ አብርሽ ባሏ ነው፣ ሁለተኛ ደግሞ የተስማሙበትን ነገር ትቶ ነው እሱ ልጅቱን ያገኛት ማለት ነው። ይሄ ደግሞ ለሩታ ጥያቄ የፈጠረባት ማለት ነው። የሆነ ነገር አለ ማለት ነው የሚል ጥያቄ የፈጠረባት። ሩታ ደግሞ በጣም ተናደደች ማለት ነው። በዛ የተነሳ በጣም ተረጋግታ እንኳን ለማውራት አልቻለችም። በጣም ተናዳ ነበረ ስትጠይቀው የነበረው። እሱም ደግሞ ጥሩ መልስ አልመለሰም ማለት ነው። አያገባሽም ያለ ነበር። በዛው ተናዳ በጥፊ መታዋለች ማለት ነው። ይህ ነበር ላንተ የሚገባ ዛሬ ተሳክቷል የምትሉ ጥፊው ነው እንግዲህ ተሳክቷል ማለት ነው። ድራማው እንደቀጠለ ነው። ሩታ እጅሽ ይባረክ አቦ። እንግዲህ ድራማው ትወነ በነገራችን ላይ በጣም ነው የሚችሉት ማለት ነው። አብርሽና ሩታ ሁለታቸውም በቃ በጣም ነው ትወና የሚችሉት ማለት ነው። እና ሩታ ያው በጣም ተናዳ ስለነበረ በጥፊ ብለዋለች ማለት ነው። ይገባዋል፣ ሲያንሰው ነው እንዲሁም ማለት ነው። ምክንያቱም አንደኛ የተስማሙበትን ነገር አፍርሶ ነው ልጅቱን ያገኛት። ሁለተኛ ደግሞ ሚስቱ ነች። ሚስቱ ለምን አገኘሃት ካለችው ራሱ ተስማምተው ከሆነ አብረው ሊያገኟት መመለስ ነበረበት። ስትጠይቀው ራሱ አያገባሽም ነው ያላት። ምክንያቱም እሷ በንዴቱና እንደዛ ስትጠይቀው ቪዲዮውን ስላየች ነው ትናንትና ማለት ነው። ቪዲዮ ስለቋል ማለት ነው። ከነፂ ጋር ተገናኝቶ
የሰራውን ቪዲዮ ስታይ እንግዲህ ሩታ ተናዳለች ማለት ነው። ስለዚህ ስትጠይቀው ራሱ በስነ ስርዓት መመለስ ነበረበት፣ ማስረዳት ነበረበት። እሱ ግን እንደዛ አላደረገም። ስለዚህ ሩታ እንኳንም በጥፊ መታሹ ማለት ነው። ይገባሃል አብርሽ ማለት ነው። ደግሞ አብርሽ ማለት ነው ባለትዳር አይደለህ እንግዲህ የልጅ አባት ልትሆን አይደል እንዴ? ምንድነው አንተ እንደዚህ የምትሆነው ማለት ነው? ሁል ጊዜ አዲስ ድራማ መስራት ደስ ይልሃል አይደል? እና አብርሽ እንግዲህ ሩታ እርጉዝ ናት እያላችሁ አይደለም? እንግዲህ እርጉዚቱን ታዲያ እንዴት ነው አቃጥለህ ልትደፋን ነው እንዴ? ምን አስበህ ነው? አታናዳት እንጂ አታናዳት። በባለፈው እንግዲህ እሷ ሻንጣዋን ይዛ ልትወጣ ነበረ። እንግዲህ ተስማምታችሁ ቤት ቀርታ አብራችሁ ልታገኟት ልጅቱን ነፂን ማለት ነው ነበር የተስማማችሁት። አንተ ደግሞ ቃልህን አፍርሰህ ሌላ ድራማ ለምንድን ነው የምትሰራው እንዴ? ስለዚህ አብርሽ ሁል ጊዜ አዲስ ድራማ አትፍጠር ማለት ነው። በተስማማችሁበት ቀጥል ማለት ነው። ስለዚህ አብርሽ ትክክል አይደለም ማለት ነው። ሩታ በጣም ብዙ ኮመንታተሮች እጅሽ ይባረክ፣ ጥፍሽ ናፍቆኝ ነበር የሚልም ነበር። ብዙ በጣም የሩታ ደጋፊዎች በቃ እያበረታቷት ነበር ማለት ነው በኮመንት። በጣም ብዙ ኮመንት አንብቤ ያለው ማለት ነው። በጣም የሚያስቅ ማለት ነው። የጥፊውን ቦታ ደጋግሜ አየሁት የሚሉን ኮመንት ነበር ማለት ነው። እንግዲህ ጥፊውም የተመቸው ሰው አለ። በእርግጥ እኔም ተመችቶኛል። ምክንያቱም ያንሰዋል። እኔ ከምንም በላይ የሚያስጠላኝ ነገር የሆነ ስምምነት ተስማምቶ አንድ ሰው ማለት ነው ያን ስምምነት ካፈረሰ በጣም ነው የምናደደው፣ እንደ ራሴ ማለት ነው። እና እንግዲህ እሷና እሱ ሩታና አብርሽ ልጅቷን ሊያገኟት አብረው ተስማምተው ነበረ። እሱ ደግሞ ስምምነቱን አፍርሶ ስለሆነ ያገኛት፣ ስለዚህ አብርሽ ጥፋተኛ ነው። ማገኘትም አያስፈልግም። ሲጀመር ባለ ትዳር ከሆነ ለምንድን ነው ሌላ ሴት ጣልቃ የምትመጣው? በሰላም ነው። እና አብርሽ ደግሞ ማለት ነው ትክክል አይደለም እየሰራ ያለው ነገር። በእርግጥ ድራማ ቢሆንም ማለት ነው ልክ አለው፣ የድራማ ልክ አለው ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ነው። በቀጣይ እንገናኛለን።